አባቱ ጋር ሳሎን ቁጭ ብሎ ስለ ሁሉም ነገር እየነገራቸው ነው። አባባም ልጁ እያጠፋ መሆኑ ስለተረዱ አንተ ልጅ መቼ ነው የሚገባህ? እነዚህ ልጆች ወደ ውጭ ከወጡና በውጭ ላይ የሚሰሩት ነገር እኮ መከታተል አንችልም። እኔ ወድጄ ይመስላል እንደዚህ ቤት ቁጭ ያደረግኳቸው? ቢጠፋም ገንዘብም ነው ሆዳቸውም ነው ብርም ነው ብዬ የሚያደርጉትንና የሚሰሩትን የሚያስቡትን በቅርብ ለመከታተል ነው እንጂ ብለው እየተናደዱ በካሊብ ስራ ለምን እንደዚህ አደረክ ብለውታል። እሱም ደስ ብሎታል። የዳኒን ፍቅረኛ እውነቱን ቲናና ዳኒ ወንድማማቾች እና እህትማማቾች እንዳልሆኑ እውነቱን ስለነገራት የማን ትዳር ፈርሶ የማን ይቀራል በሚለው ውስጡ ትንሽ አርፏል። እና ይህን ወሬ ሲያወሩ ከአባባ ጋር ዳኒ ተብዬው ከበራፍ እያሾከከ እያዳመጣቸው ነበር። ለካ አውቃችሁ ነው ማለት ነው ያን ሁሉ ዝም የምትሉን? እኔና ቲና ወንድማና እህት እንዳልሆን ጠንቃችሁ እያወቃችሁ ነው አደል ብሎ እሳት ለብሶ ጎርሶ ትሁቴ ብትጠራውም ሳይሰማት ወደ ቲና ገስግሷል። ተቀጣጠሩና ከቲና ጋር ሲገናኝ ልንገራት አልንገራት እያለ ከራሱ ጋር ተማክሮ መጨረሻ ብነግራት ሄዲያ ነገሩን ነው የምታበላሸው ብሎ ወስኖ ግን ከመናገር ገንዘብ እንደሚያስፈልገን ደጋግሞ ነገራት። በቃ ገንዘብ ያስፈልገናል፣ ያለምንም ነገር እኮ ከዛ ቤት ሊያስወጡን ነው። አንቺም ይሄንን በቃ ፍትሁና ያለውን ንብረት ተካፈይ እያለ ጨቀጨቃት። እሷም ቢሆን እንዲህ በቀላሉ አልፋታም፣ ገንዘብ የምፈልገውን ያክል ከሰጠኝ እሺ፣ ግን ደግሞ ሳስበው የሚሰጠኝ አይደለም። እንዲህ በቀላሉ ሁሉንም ነገር አጥቼ ከቤት መውጣት አልፈልግም። እንዳልኩ ገንዘብ ስጠኝ ብዬ የምፈልገውን ነገር ካልሰጠኝ እነሱን አለቃቸውም እያለ ስትዝት፣ ቆይ መዛት ምን አስፈለገ አሁን? ገንዘብ የሚሰጡሽ ከሆነ የምፈልጊውን በርከት ያለ ገንዘብ ህይወታችን የሚቀይር ገንዘብ ጠይቂያቸው። ካልሆነ ግን የሰው ህይወት ማጥፋት ምናምን የሚባለው ነገር በኋላ መዘዝ እንዳያመጣብን አላት። ምንም መዘዝ አያመጣም። ሁሉን ነገር አጥቼ መውጣት አልፈልግም። አንተንም ባጣ እንኳ የሆነ ነገር አድርጌ ነው የሆነ ነገር ይዤ የምወጣው እያለች እየፎከረች እንደተለመደው አባባ ለካ ትሁቴ ነግራቸዋለች። እናንተ ስታወሩ ሰምቶ ነው ብጠራውም እኮ አልሰማኝም ነበር አለቻቸው። አባባ ይሄን ንጉር ሲሰሙ ለካ ሰምቷል ማለት ነው። ሁሉንም ነገር ማወቅ የሚገባቸው ቲናና ዳኒ እኛው ፈቅደንና እኛ ነገራናቸው ነው እንጂ በራሳቸው ፍቃድ እናንተ ስናወራ በተአምር እንዲሰሙ አልፈልግም። ይኸው ሁሉ ያበላሸው አንተ ነህ። እስከ ዛሬ ብዙ ስቃይና መከራ አድርሰውብኝ ወደፊት ብዙ ያቀርኩትን እንዲህ በቀላሉ እንዲሰማው አደረክ ብለው ከካሌብ ጋር ትንሽ ተነጋገሩ። በቃ ተወኝ የራሱ ጉዳይ ምናምን ብለው መጽሐፋቸውን ይዘው ሄዱ። ካሌብ ቦግ ብሏል። አባቱ ጋር እንደዚህ በዚህ በቲና ተብዬዋ ጋር መጣላቱ በዳኒ ተብዬው ጋር እንደዚህ ሆኑ። በቃ ምን የሆነ ነገር ማድረግ አለብኝ ብሎ አስቧል። ዳኒም ተመልሶ ወደ ቤት ሲመጣ ምን ፈልገህ ነው? ቆይ አንተ አትሰለችም እንዴ? ማለቴ አይገባህም? ስትሰለች አይደብርህም? ምን ያመላልስሃል? ምን ቀረህ? እህትህም ሀላስ ልፈታት ነው፣ ፈትቻ ከዚህ ቤት ምንቅር ብላ እስከምትወጣ ነው እያለ ነገረው። ዳኒም ልቡን አሳብጦ አያገባህም፣ ቤቱ እኮ ያባባ ነው ያንተ አይደለም። አንተም ጥገኛ ነህ፣ እኔም ጥገኛ ነኝ። ራስን ችላ ካልኖር ካያገባህም ብሎ ፍጥጥ ብሎ መለሰለት። አንተ የእናቴ ገና ብዙ ታወራለህ፣ ወደዛ ሄድልኝ ብሎ ገፍትሮ ካሌብ ወደ አባቱ ዘንድ ገሰገሰ። አባቱ እንዴት ተቆጡትና እንዳኮረፉ ስለገባው የሆነ ቦታ መጽሐፍ ከያዘ ሆነች ቦታ ቁጭ ብሎ ያነባል። ሁሌም ቁጭ የሚልባት ብሎ ፈልጎ አግኝቷቸዋል። አባዬ እባክህን እንደማንም ብለህ አናግረኝ፣ ላማክርህ ነው የመጣሁት አለ። ሊያማክረው የመጣው በቃ ይች ልጅ ምንድነው ነገሯ? ከአባዬ ጋር ተጣልቼ በቃ ከሁሉም ነገር ስላቆራረሽ ከዚህ ከቤት አስወጣሻለሁ ብሎ ጋማዋን ይዞ ካስወጣት በኋላ ትሁቴ እንደዚህ ማድረግ አልነበረብህም፣ አውቃለሁ አንተም ከባድ ነው የሆነብህ፣ ግን ደግሞ አባዬ እንደዚህ አይነት ነገር አይፈልግም። ሁሉም ነገር በውይይት መፍታት የተሻለ ነው። እንዳልኩ ቲና ተብዬዋ ድርድር ትወዳለች። ወይ በገንዘብ ተደራደራትና ተፋታትና በሰላም ትወጣ ከዚህ ከቤት አለችውና በገንዘብ ተደራድራለች። የትሁቴን ምክር የሰማው ካሌብ ቲናን ካስወጣት በኋላ ወደ ቤት አስገብቶ ምን ያክል ገንዘብ ነው የምትፈልጊው? ምን ልስጥሽ? እስኪ ስንት ያክል ገንዘብ ነው የምትፈልጊው ብሏታል። እሷም 4 ሚሊዮን ብላ ነበር ከዚህ በፊት፣ ግን ደግሞ ያንን ብር እንደማይሰጣ ጠንቅቃ ስላወቀች 400,000 ብላ ጠይቀዋለች። ይህን ያክል ብር ቢልም እሺ በቃ ይህንን ብር እሰጥሻለሁ፣ በአካውንትሽ አሁን አስገባልሻለሁ፣ አሁን ቀጥለጥ ብለሽ ሻንጣሽን ይዘሽ ከዚህ ከቤቱ ልቅ ታያለሽ ብሎ እዛው አይኗ እያየ በሞባይሏ ትራንስፈር አረገላት።
በኋላ ወደ አባቱ ገስግሷል። አባቱን ካየ በኋላ ይቅርታ አድርግልኝ ስለ ሁሉም ነገር ተናድጄ እኮ ነው፣ በእኔም አትፍረድብኝ አባዬ፣ ይልቅ ላማክርህ ነው የመጣሁት ብሏቸዋል። እሺ ደግ ምንድን ነው የምታማክረኝ? አንተ እኮ ህፃን ልጅ አይደለህም። እኔ በጎንህ ካልኖርኩ እንኳ ነገሮችን አገናዝበህ የምትወስን ሰው ነህ። ቆይ እኔ ባልሆን ወር ማንን ሄደህ ልታማክር ነው? ህይወትን በራስህ ወደፊትም ምን አይነት አደጋ እንደሚያመጣ ወደ ኋላም እንዴት መነሳት እንዳለብህ አስበህ መወሰን አለብህ። ሁሌም ካንተ ጎን አልኖርም እያሉ እንዴት ማስተንተን፣ እንዴት ማሰብና ሀሳቡ እንዴት ማፍለቅ መጠቀም እንዳለበት እየመከሩን ነበር። በመጨረሻም ይቺ ትናንት ብዬዋ 400,000 ብር ከሰጠኋት በኋላ ለአንድ ቀን እራት ብሩንስ እሺ ችግር የለውም ስጣት፣ እራት ግብዣው ምን ባይ ነው በኋላ አንተ ልጅ እዛው እንደፈለገች አርጋ እንዳገልህ አሉት። እኔ ከዚህ በፊት ብዙ ጊዜ ተታልያለሁ በሷ። አሁን በኋላማ የምታለል ሰው አይደለሁም። እኔ የሆነ ነገር አርጌ ወደ መገላገለል ነው የምፈልገው። በቃ ከቤቴ ውልቅ እንዲትል ነው የምፈልገው አለ ካሌብ። እንዳልክ ብቻ ራስህን ጠብቅ፣ ጠንቀቅ በል። ልጅቱን ስንተዬ አሰቃይታንና ስንተዬ ጉድ አድርጋ እንደነበር ጠንቀ ታውቃለህ ብለው መለሱት። አባባውን ትሁቴን እባክሽ ልጄ የሆነ ነገር ላስቸግርሽ ነበር ብለዋታል። ምንድነው አባዬ? ታውቃለሁ ዳኒ ተብዬው እየመጣ ስለኛም ስለ ሁሉም ነገር እየመጣ ምክር እንደሚፈልግ እንደሚጠይቅሽ አውቃለሁ እና እኔና ካሌብ ቅድም ያወራነውን ሰምቶ እንዲሄድም እናውቃለን። ስለዚህ ለቲና እንዳይነግራት አርጊልኝ እባክሽን አሏት። እሺ አባዬ፣ ምናልባት እስካሁን ካልነገራት ጠይቀዋለሁ እሺ አለች። እንዳሰበችውም ሰክ እያለ ዳኒ ተብዬው ቆይ እንዴት እንደዚህ ታድርጊኛለሽ? ቆይ አንቺ እንኳን ቢያንስ እኔ ለፍቅር ብዬ እንደዚህ ስቃይንና መከራዬን ስበላ ወንድማማቾች እንዳልሆኑ ጠንቅቀው እያወቁ እነሱ እየተጫወቱብኝ አንቺ እንዴት አስቻለች? ለምን አልነገርችኝም ብሎ ተቆጣት። አረ ተረጋጋት፣ ትቆጣ። እኔ ስንቴ እነግርሃለሁኝ። ከዚህ በፊት ካሌብ ጉሮሮህን እያነቀ ሚስትህን እንደዛ ሲያረግ አይገባህም ነበር እንዴ? ግዴታ ፋውጥቼ በቃ አንተና ቲና ተብዬው እትማማቾች ወንድማማቾች አይደላችሁም፣ አባዬም ካሌብም ያውቃሉ ብዬ መናገር ነበረብኝ? እኔ እኮ ብዙ ጊዜ ነግሬሃለሁ፣ ከዚሁ ጥንቅጥቅ ውስጥ የምታተርፈው ፍቅረኛን ብቻ ነው ብያለሁ አለችው። እሱማ ልክ ነሽ። ከዚህ በኋላ ምን ወሰንክ አለችው። ምን ወስናለሁ? እንዳላወቀ ዝም ብዬ የሆነ ንብረት ይዤ መሄድ አለብኝ፣ በባዶማ መውጣት አልፈልግም እያለ እየተናደደ። እሺ ደግ ለቲና ነግረሃታል? እሷማ አልነገርኳትም። ብነግራት ነገሮችን ታበላሻቸዋለች። እሷ ዝም ብላ በጩኸትና በስሜት የምትነዳ ነኝ። ነገን ማሰብ አትፈልግም። ስለዚህ አልነገርኳትም አለ። ጥሩ ነው፣ ድሮንም ይሄን ነበር የፈለግኩት እያለ ትሁቴ በሆዷ አይ ጥሩ አድርገሃል፣ እንኳንም አልነገርካት። እንዳልከው ነገሮችን ታበላሽብህ ይሆናል። አሁንም ቢሆን ጊዜው ቅርብ ነው። ፍቅረኛህን አሁንም ቢሆን እንዳታጣት እያለችው ምን ታረጊዋለሽ? አሁንም ስልክ አላነሳልኝ ብላለች። ቢደውል ይልቅ ለምን አንቺ አረጅኝም? ማለቴ ስልክሽን ስጭኝና እስኪ በእኔ አታነሳም ባንቺ ልደውልልሽ። ኧረ እባክህ ያምሃል፣ እንዳንተ ሰው ጤነኛ አይደለም። ይችን ጥሩና ደግ ሰው እኔ ልሸውድ? በእኔ ስልክ ደውለ ስታወራት ምን ብላ የምታስብ ይመስላል? ስማ ይችን የመሰለች ልጅ ጥሩ እህት ናት፣ ጥሩ ጓደኛዬ ናት ብዬ አስቤያለሁ። ማስቀየም አልፈልግም። ስለዚህ ለቀቅ አድርገኝ። በምትደውልበት ተፈለክ በግድግዳ ስልክ፣ ከፈለክ በባለቢጋላ ስልክ፣ በባለሱቅ ስልክ ደውልላት ብለዋለች። እራት ግብዣው ደርሷል። በቃ ቲና ተብዬዋ ቀይር ብላለች። ከራት ግብዣው በኋላ ከዛ ቤት ውልቅ ብላ 400,000 ብሯን ይዛ እንደምትወልቅ ታውቃለች። ዲያኒንም አግኝታው መጠጥ ቤት እየጠጣች እያለ ተስፋ በቆረጠ መልኩ እስከ ዛሬ ወድሃለሁና ፈቅርሃለሁ እያለች እንደማትልቀሰቀስ ዛሬ ደግሞ ዝግትግት አድርጓት ምን ሆንሽ ነው? ምን ደስታ ተገኝቶ ነው እንደዚህ የምትጠጪው? ምን ሆነሽ ነው? የሆንሽው ነገር አለ ወይ ብሎ ሽሩሩ ብሎ ቢጠይቃትም ምንም እንዳልሆነ ምንም ነው መልሷ። በኋላ ላይ ትሁት ያጣርታ ይቺ ልጅ እንዲህ በቀላሉ ዝም አላለችም። አሁን ላይም እንኳ እኛ ላይ ብቻ ሳይሆን ዲያኒም ላይ ተቀይራበታለች። የሆነ የምፈልገው ልታረግ ያሰበችውን እቅድ ሁሌም ታወራው ነበር። ዛሬ ደግሞ አላወራችውም። በቃ ምንም አላወራችውም። ምንም አልሆንኩም ብላ ዝም ብላ እየጠጣች ነው የምትመጣው ብሎኛል። ስለዚህ ራስህን ብትጠብቅ ነው የሚሻልህ። ጠንቀቅ በል። ልጅቷ አሁን ተስፋ ቆርጣለች። የሆነ ነገር አድርጋ ከዚህ ከቤት እንደምትወጣ አምናለሁ፣ ግን ደግሞ ራስን መጠበቅ የተሻለ ነው ብለዋለች። አታስቢ፣ ችግር የለውም
እየተባባሉ እራት ግብዣው አይደርስ የለምና ደረሰና አጅሪት ማንም አላየ ብላ ከወይኒው ላይ ካሊብን ለመግደል የታሰበ መርዝ ነው ምንድነው በጥብጣ ሰጥተዋለች። እሱም እንግዲህ ለአንደውን እገለግላለሁ ከአባቴ ጋር ፎይ ብዬ እቀመጣለሁ ብሎ አስቦ የራቱን ግብዣ ተቀብሎ የሰጠችውን ወይን እየተጎነጨ ድራማው ያልቃል። እና ወደ ቤተሰቦችዬ ካሌብ አይሞትም። ያው ቢታመም እንኳ ወይ አባባ መተው ያድኑታል ብዬ ተስፋ አደርጋለሁ፣ ወይ ደግሞ ትሁቴ እና ይሄን ይመስላል የትሁቴ ድራማ። ቀጣይ በሌላ ፓርት እስከምንገናኝ መልካሙን ሁሉ መኝላችኋለሁ። ለቤት አዲስ የሆናችሁ ሰብስክራይብ በማድረግ ተቀላቀሉ፣ አበረታቱ፣ ላይክ ሸር አድርጉ። በኔክስት እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ ቻው።